ስለዚ ዝሰብዚ ብኩሉ ይኸሲሩ ዘሎ ሕጂ ታሓንቲ ንእሽተይ ኣነ ንመራሕቲ ሕወሓት ዝወቅሰሙ ንዚያ በቃ ድሕሪ ሕጂ ወላ ሓንቲ ምፅባይ እውን ኣየድሊ ይገርመካ ኣብ መላእ ኢትዮጵያ ሕወሓት ምፀና እዩ ዝብል ዝበዝሕ ህዝቢ ኢትዮጵያ ለውጢ ይደሊ መራሕቲ ሕወሓት ነዚኣ ኣብ ሓፂር እዋን ከቀላጥፍዋ ክእሉ ድሕሪ ሕጂ ወዲ በሻሻ ከምቲ ናይ ቀደም ኢትዮጵያ ተወሪራ ገለ ተይሉ ዝሰምዖ ሰብ የለ ወታደር ዝኾነሉ የለ ትግራዋይ ድሕሪ ሕጂ ናይ ወዲ በሻሻ ወታደር እንድሕር ዝኸውን ኮይኑ ክሳራ ኣይ ሆፕ መራሕቲ ሕወሓትን በዚኣ ክቅፅሉ ንወዲ በሻሻ ካብ ስልጣን ናይ ምውራድ ስራሕ ቀልጢፎም ከቀላጥፍዎ ዶክተር አብይ እንኳን ደስ አለ ማለት ፈልጋለሁ ከዛም ብልጽግና ፓርቲ በተለይ ደግሞ ብልጽግና ፓርቲ በአብላጫ ድምጽ እንዲመረጥ ያደረገው አጠቃላይ የኢትዮጵያ ህዝብ በዚሁ አጋጣሚ እንኳን ደስ አለ ማለት ፈልጋለሁ ለቅሶ ላይ ያላችሁ የህወሓት አመራሮች እንግዲህ ምንም ማድረግ አይቻልም ያው ጠቅላይ ሚኒስትራችን አሁንም አብይ ሆኗል ስለዚህ አንዳንዴ ቢመርህም ዋጥ ነውና እንኳን ደስ አለ በሉት ያው ከዚህ በኋላ እንግዲህ ይሄው መንግስት ይመሰረታል ዛሬ ሚኒስትሮች ሁሉም ይሾማሉ መንግስት እስካሁን ድረስ ብዙ ትግስት አድርጎ ጦርነት ሲያደርግ ቆይቷል ህወሓቶች የጥሞና ጊዜውም በደንብ አልተጠቀማችሁበትም ይባስ ብላችሁ የትግራይ ህዝብ ወደዚህ ጭንቅና ችግር እንዲገባ አድርጋችሁታል በጣም ያሳዝናል በነገራችን ላይ አብይ ስልጣን በነበረበት ጊዜ የትግራይ ህዝብ በዚህ ሁሉ እዚህን ሁሉ መከራና ስቃይ እንዲያሳልፍ ያደረጋችሁት እናንተ የህወሓት አመራሮች ናችሁና ህወሓት እንደ ፓርቲ ራሱ ከተፈጠረበት ጀምሮ የዛሬ 45 ዓመት ጀምሮ እስካሁን ድረስ ለትግራይ ህዝብ ችግር ስደት መፈናቀል ያመጣ ድርጅት ነው በዶክተር አብይ የስልጣን ጊዜ ደግሞ አሁንም ቢሆን የትግራይ ህዝብ በስደት በመከራ በችግር እንዲኖር ያደረጋችሁት እናንተ የህወሓት አመራሮች ናችሁ ስለዚህ ዶክተር አብይ በስልጣን በነበረበት ጊዜ አሁን በትግራይ ህዝብ ላይ የደረሰውን ችግር ተጠያቂ አይደለም ተጠያቂዎች እናንተ ናችሁ የህወሓት አመራሮች እኔ በዚሁ አጋጣሚ አንድ መልእክት ልንገራቸው ህወሓት አመራሮች አሁን መንግስት ተመስርቷል ያው ጠቅላይ ሚኒስትር እንዳለ ነው የክልል መንግስታት በሙሉ የክልል መስተዳድሮች ካቢኔው ምንም ሾመዋል ስለዚህ አሁን ፓርላማም ዛሬ ተሰብስቦ ያው ጠቅላይ ሚኒስትርን ይመርጣል በነገራችን ላይ በዚህ ሰዓት ኢትዮጵያ መምራት የሚችል ብቃት ያለው አመራር ዶክተር አብይ ብቻ ነው በሁሉም ልክ እንደ አንድ አመራር ስልጣኑን በአግባቡ እንደሚጠቀም መሪ በወታደራዊ ልምድ በኢኮኖሚ በሁሉም በኢንተለጀንሲ ብቃት ያለው መሪ ዶክተር አብይ ነው ስለዚህ ፓርላማ በኔ አስተሳሰብ ፓርላማ መረጠው ማልመረጠው የዚህ ሀገር የኢትዮጵያ መሪ መሆን ያለበት ዶክተር አብይ ነው ትልቁ ነገር ዶክተር አብይ ካለው ፖለቲካዊ ኢኮኖሚያዊና ወታደራዊ ችሎታውና ብቃቱ በተጨማሪ በዚህ ሰዓት ኢትዮጵያ ለገጠማት ችግር ለገጠማት ጦርነት ብቸኛ መፍትሄ ማምጣት የሚችል ዶክተር አብይ ነው ስለዚህ ኢትዮጵያ አሁን አዲስ ጠቅላይ ሚኒስትር በድጋሚ ዶክተር አብይ ይመረጣል ፓርላማ ይቋቋማል ስለዚህ ኢትዮጵያ ውስጥ ያለው ትልቁ ካንሰር ትልቁ ችግር የህወሓት አመራር ነው ስለዚህ ይሄ የኢትዮጵያ ሳንካ የሆነ ድርጅት ከናመራሩ ለማስወገድ የህወሓት አመራሮች ልታውቁት የሚገባ ፓርላማ በቅርቡ መፍትሄው ጦርነት ብሎ ውጊያ እንዲካሄድ ውሳኔ ማሳለፉ አይቀርም የኤርትራ መንግስት ተቃዋሚ ናቸው የሚሏቸው ሚዲያዎችና የፖለቲካ አመራሮችን በየወሩ የሚደግሟቸው የሚከፍሏቸው እነሱ ናቸው ለምሳሌ የኤርትራ የተቃዋሚ ፓርቲ የኤርትራ የተቃዋሚ ሚዲያ ተብሎ የሚጠራው አሰና በአመት ውስጥ ከህወሓት ካዝና ብቻ ወደ $80,000 ይከፈለዋል ያው በአማካይ ወደ $8,000 በወር ማለት ነው የኤርትራ ትግራይ ሰራዊት ያስኮን ትጥቅና ስንቅ ጸረ ህወሓት አመራሮች በማዞር ህወሓቶችን በመታገል መግደልም ካለበት ደግሜ እናገራለሁ መግደልም ካለበት የህወሓት አመራሮችን ገድለ ስልጣን ይዘ ትግራይ በአዲሱ ትውልድ እንድትተዳደር
መቻል ማድረግ አለበት የትግራይ ሰራዊት ያስኮም ትጥቅና ስንቅ ጸረ ህወሓት አመራሮች በማዞር ህወሓቶችን በመታገል መግደልም ካለበት ደግሜ እናገራለሁ ዶክተር አብይ ለአመራርነት እናመሰግናለን አይዞ በርታ ኢትዮጵያ ታሸንፋለች ሞት ለቀረው የህወሓት አመራር ዶክተር አመራዕት እዚኦም ኣብ አዲስ አበባ ስልጣን ክሳብ ዝሕዙ ንመንእሰይ ትግራይ ከወድእዎ እዮም ንብለኩም ኣለና ሻዕቢያ ጸላይና ይኮነ ብልጽግና ጸላይና ይኮነ ኣብ ትግራይ ኮፍ ኢሉ ዘሎ ይጸላይና እዚ ሰብ እዚ ወዱ ኣብ ኣሜሪካ ኮፍ ኣቢሉ ኣብ አዲስ አበባ ክልተ ሰለስተ ፎቅ ኣካሪና ነበረ ወዱ በአዲስ አበባ ኮፍ ኣቢሉ ምስኪን ወዱ ማርያም ኩልዖ ክጋደለሎ ይብለኩም ኣሎ ስለዚህ ጸላይና መን እዩ ህወሓት ይኻል ጸላይ ይብልና እዞም መራዕት እዚኦም በኋላ የኔ ትልቁ በዚህ 10 አመት ውስጥ በሶሻል ሚዲያ በቆየሁበት አመታት በጣም ደስተኛ ነኝ በተለይ የህወሓት አመራሮች እንደዚህ ወድቀው ማየታቸው ለኔ በጣም ደስታ ፈጥሮብኛል በቃ ምናልባት አልቲሜት ጎል የህይወቴም ሊሆን ይችላልና ከዚህ በኋላ ህወሓት መለሳለሁ ካለ ግን እንደነበርኩበት ወደ ድሬ መከላከያ ተመልሼ መዋጋት ነው ከዚህ በኋላ በሶሻል ሚዲያ ብዙም መሳተፍም አይመስለኝም በዚሁ አጋጣሚ ፌደራል መንግስትም እንደኛ አይነቱ የትግራይ ተወላጆች ማካተት መቻል አለበት ኦፍ ኮርስ ያዘው የራሱ ፕሮፖዛል አለ ግን ከዚህ በኋላ እንግዲህ 4 ኪሎ ስልጣን ይዛሉ የሚል የህወሓት ታጋይ ወይም የህወሓት ባለስልጣን ወይም ደግሞ የህወሓት አክቲቪስት ካለ ከሱ ጋር እስከ መጨረሻ ድረስ መተናነቅ ይሆናል ይሄ ነው የሚሆነው የወደፊት ቆይታዬ ህወሓት እንደ ድርጅትና የህወሓት አመራሮች እንደ አመራሮች ከዚህ በኋላ በኢትዮጵያ ፖለቲካ እናንተን አምኖ ከናንተ ጋር ልቡ ሙሉ ለሙሉ ሰጥቶ የሚሰራ ፓርቲ የለም ኢንክሉዲንግ ብልጽግና ከናንተ አብሮ ሙሉ ለሙሉ በ100% እምነት ልብ ለልብ ተገናኝቶ ከሰራ መጀመሪያ መቃወመው ሆነ ነው ከዚህ በኋላ በሰሜን እዝ ላይ የፈጸማችሁትን ግፍ ለትውልድ እየተነገረ ይኖራል እናንተ ባዮሎጂካሊ ሚሁን በምን ይሁን ከዚህ ምድር ላይ እስክትጠፉ ድረስ በእናንተ ላይ ማንንም ኢትዮጵያዊ እምነት አይኖርም ሊኖርም አይገባ ለዙ ትግራይ ቆሎ ዝብላዕ ሲኑስ ነጸላ ድህሮ ተሐርሉ ነጸላቱ ንዓይ ጸላ ይኮነ ወታደርና ኢትዮጵያ ንዓይ ጸላ ይኮነ ንዓይ ጸላይ መርሕነት ህወሓት ብፍላይ አወጻ ተቀምጡ ዘለሁም ተጋሩ ሰላማዊ ሰልፍ ሙጻ ግደፍዎ በዛ ሕጂ ሰላማዊ ሰልፍ ስለዝወጻኹም ኣብ ትግራይ ለውጥ ክመጽእ ማለት ሕልሚ እዩ ኣብ ትግራይ ሰላማዊ ሰልፍ ስለዝወጻኹም ወይ አወጻይ ማለት ሰላማዊ ሰልፍ ስለዝወጻኹም ኣብ ትግራይ ህወሓት ናብ ስልጣን ክምለስ ማለት ይኮነ ህወሓት ተቀቢሩ እዩ ከም ደርጊ ከም ሃይለ ስላሴ ከምሊልክ ከም ዝሓለፉ ስርዓታት ወሰድዎ ረስዕዎ ሶ ሕጂ ታይ ንግበር እዩ ዝህዝብ እዚ ኣብ 27 ዓመት ጥራሕ ክልተ ግዜ ኣውግኣት ኢሎ ስኒ 17 ዓመት ዝተገበረ ውግእ ንግደፎ ብድሕሪኡ ኣባድመ ተዋጊኡ ሕጂ ነዞም ኣረግቶት መራሕቲ ህወሓት ደቂ 9 ደቂ 80 ከድሕን ኢሉ ከንቱ መስዋዕትነት ዝኸፈለ ሓድሽ ወለዶ ሳልሳይ ወለዶ ትግራይ ኣሎ ትማሊ ኣብቲ ዝተገበረ ኩናት ዝተሰው ብዙሓት ተጋሩ ይሕዋትና ኣለው ነዚኣቶምን ቤተሰቦምን እታ ትግራይ ትበሃል ከም ክልልን ከመይ ጌርና ናብ ዝሓሸ መገዲ ንውሰዳ ኣብኡ ጥራሕ ንቃለስ ኣብ ዝሞተ ነገር ይንቃለስ ስለዚ ሰላማዊ ሰልፍ ሙጻእ ወጻኹም አይወጻኹም ዝመጽእ ለውጥ የለን እኛ ኢትዮጵያውያን ክልል የሚባል ራሱ የፈጠረው ህወሓት ነው እኛ ዜግነት እንጂ ብሔር የለንም ስለዚህ የትግራይ ህዝብን አይታችሁታል ጦርነቱን ስለማይደግፈው ለመከላከያ ኢንፎርሜሽን እየሰጠ መከላከያ በመጣበት በሰላም እየተቀበለ በቲቪ እየተናገረ ሰላም ማግኘቱን እየተናገረ ያያችሁት ነውና የትግራይ ህዝብ ይሄን ያህል ነው ታፍኖ የነበረው እኛ ሄለን መለሱ እኮ ዳዊት ገብረዝጋብሔር እኮ ይምጽዋና ናብ ትግራይ ሳሲዓ ድማ ሁሉ ትግራዋይ ድማ ተሐዊሱ ኩናት ተዘጅምሩ መራሕት ህወሓት ኮሚሉ መቀጸለ ነይሩ ነገር ሄለን መለሱ እንደሰማችሁት ዶክተር አብይ መቀሌ ገብቷል መቀሌ ገብቶ የመከላከያ ሰራዊታችንን ያደረገውን ገድል ባንደበቱ ሲናገር ሰምተናል በዚሁም እጅግ በጣም እንኮራለን የትግራይ ህዝብ ከህወሓት አገዛዝ ነፃ ያወጣልን መከላከያ በዚሁ አጋጣሚ እናመሰግናለን እንዲያውም
ብልጽግና አመራር በዶክተር አብይ አመራርነት የትግራይ ህዝብ ከህወሓት አገዛዝ ነፃ በመውጣቱ በጣም ደስተኞች ነን። ይሄም መቀጠል አለበት።